ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? አይ እኔ በጣም ደህና ነኝ። ዛሬ እንግዲህ ያው በአዲስ ቪዲዮ መጥቻለሁ ማለት ነው። ያው እስከ ዛሬ ድረስ የአብርሽና የሩታ ሰርግ ውሸት ነው ምናምን ነገር ስቀባጥር ነበር ማለት ነው። አሁን ደግሞ እውነት መሆኑን ተረጋግጦልኛል። እና ሊገቡ ነው። ሩትዬ ተሞሽራለች ማለት ነው። ተሞሽራለች። የመዳን ቅመሞችዬ ደግሞ ምን ቅመሞች በጎችዬ ማለት ነው። እና የአንገቷን ወርቅ ምናምን ነገር ገዝተው እንግዲህ ሰርጉ ነገ እሁድ ነው እየተባለ ነው ማለት ነው። ዛሬ ቅዳሜ ነው መሰለኝ ነው ነገ እሁድ ነው። ሰርጉ ነገ እሁድ ነው እየተባለ ነው። ያው ሽሩጉድ እያሉ ነው ዛሬ ቅዳሜ ወጥተው ማለት ነው። ያው ምክንያቱም ነገ ትምህርት አለ እንደ እሁድ ቀን እኔ እንጃ ብቻ ያለ ይመስለኛል። ግን ዛሬ ወጥተው ሽሩጉድ እያሉ ስጦታቸውን እየገዙ በሷም ወርቅ ለሱም ሰዓት ሽቶ ምናምን ነገር እያሉ በቃ ወጣ ገባ እያሉ ነው ማለት ነው። የመዳን በጎች ማለት ነው። እነሱ እንግዲህ ያው ሰርጉ ነገ ነው። አውሮፓም ያላችሁ አሜሪካንም ያላችሁ የትም ያላችሁ እንዳትቀሩ ተብሎ ትልቅ እንትን ነው የሚደግሰው ማለት ነው። በጣም በትልቁ ነው የሚደግሱት መሰለኝ አላውቅም። በነገራችን ላይ ወጪ ከመዳን በጎች ነው ብዙ አብዛኛው ግማሽ ወጪ የመዳን በጎች ናቸው የሚያዋጡት ማለት ነው። ገባችሁ አይደል? እና ያው እነሱ ብዙ ወጪም ስለሌለባቸው ኢትዮጵያ ከሆኑ ደግሞ ብዙ ወጪ እንደሚጠብቃቸው እና እዚህ ደግሞ ከተጋቡ ያው ብዙ ወጪ አይጠብቃቸውም። ምክንያቱም በጎች ስላሉ እነሱ ይሄዳሉ ስጦታም ይዘው ይሄዳሉ። በቃ እንደዛ ነገር አለ አይደለ? ለጥቅም ሲሉ ነው ወደዚህ የመጡት ማለት ነው። ገባችሁ አይደለ? ያው እኔም ዱባይ ነው ያለሁት በነገራችን ላይ ኢትዮጵያ ነበርኩኝ። ዱባይ ከገባው ቆይቻለሁ። ያው ሰርጉ ላይ እኔም እገኛለሁኝ። እኔም ደግሞ ያው የቻልኩትን አክል ስጦታ እሰጣለሁ። በጎችዬም እንግዲህ እዛ እንገናኛለን ማለት ነው። ገባችሁ? ዋጋ በጎችዬም እገናኛለሁ። እንግዲህ ያለውን ነገር እንግዲህ እናያለን ማለት ነው። ግን ተሞሽረዋል እውነት ለመናገር ቬሎውን ምኑ በቃ አምሮባቸዋል ማለት ነው። እኔ አንዳንድ ጊዜ የምሩት ማለት ነው ትቀያየርብኛለች። አንዴ ኡጋንዳ ትሆንብኛለች፣ አንዴ ሱዳን ትሆንብኛለች። ነው እኔ ነኝ ወይስ እናንተም ጭምር ነው ግራ ያጋባችሁ ማለት ነው? ይሄ ፊልተሩ ነው ግራ ያጋባል። አላቅም ብቻ እሷ ልጅ እሷ አይደለችም እያልኩ እየደነጋገጥኩ ነው። እና ከዚህ ሁሉ ግራ ከምገባው ማለት ነው ሄጄ ባያ ይሻል ሄጄ በደንብ በአካል ባያ ታሪፍ ነው ብዬ አስባለሁ። እና ሚዲያ ላይ ስትመጣ እየተቀያየረችብኝ እንዳልኳችሁ አንዴ ኡጋንዳ ትሆናለች፣ አንዴ ሱዳን ትሆናለች፣ አንዴ ሀበሻ ትሆናለች። እና በቃ ግራ ግብት ገብቶኛል ማለት ነው። እኔም ብቻ ሳይሆን ብዙ ተመልካቾች ግራ ገብቷችኋል። ነው ለምን እኔ ሄጄ ካሜራም አለኛ ካሜራ ይዤ እሄዳለሁ። ትክክል እንትንዋን ይፋ አወጣላችኋለሁ ማለት ነው ሰርጉ ሄጄ። ስለዚህ ያው እናንተ መቅረት የለባችሁም ቅመሞቼ፣ አርፋችሁ ስራችሁን ስሩ ማለት ነው። እኔ መሄደው ደግሞ እንደነሱ ሰርግ ብዬ ሳይሆን በቃ አላረላ ለሽቄ ብዬ ነው መሄደው ማለት ነው። እናንተ የመዳን ቅመም የሆናችሁ ስራችሁን ስሩ። የሚያዋጣችሁ ስራ ነው። የሚያዋጣ ብር ነው። ብራችሁን ያዙ። እኔ ያው ታውቃላችሁ ለምን እንደመሄድ ያው ሁላችሁ ታውቃላችሁ ብዬ አስባለሁ። ሰርጉንም ተጠርቻለሁ በነገራችን ላይ ነው ቬሎ ምናምን እኔ ነኝ እንደው በካሜራ ቪዲዮ ኮል ደውለውልኝ ምናምን ነገር ቬሎውን የት እንደሚገዛ ያስመረጥኳቸው ማለት ነው። እና ቬሎውም ደግሞ በጣም ቬሎ ራሱ በጣም ውድ ማለት ነው። ውድ ነው የተከራዩት። እውነቴን ነው የምላችሁ። አልሙሂም ደስ ይላል፣ ደስ ይላል። ያው እኔ የፈራሁት ያው የቃቃ ሰርግ እንዳይሆን ብዬ እየፈራው ነው። ያው በጎች የእውነት እየመሰላቸው እየጨፈሩ ነው፣ ስጦታም እየገዙ ነው፣ ምን እያሉ ነው። ከዛ በኋላ ግን የቃቃ ሰርግ ሆኖ እንዳይቀር በጣም እየሰጋሁ ነው ማለት ነው። ለእናንተ ለበጎችዬ ለእናንተ በጣም እየሰጋሁ ነው። እውነቴን ነው የምላችሁ። አልሙሂም ማለት ነው ከሆነም ሆነ ነው፣ ካልሆነም አልሆነም ነው። ያው እኔ የምናገረው ነገር ትክክል ነገር እንደሆነ ሁላችሁንም ታውቃላችሁ ብዬ አስባለሁ። እና አንድም ቀን ውሸት ዋሽቼ አላውቅም። እናንተ እንድትናቁ እንድታውቁ በቃ እናንተን በቃ ሰውን ደግሞ ሲቆጥራችሁ ሲያታልሏችሁ ምናምን በጣም ነው የሚደብረኝ ማለት ነው። ገባችሁ? አሁን ደግሞ በቃ ቪዲዮ በሚሰሩ ነገር አትሆኑ። እውነቴን ነው የምላችሁ። ትናንትና ጭራሽ አብረሽ ሱሰኛ ሆነዋል ምናምን ሱሰኛ ሆናል የሚል ቪዲዮ ነው የሰሩት። እዛም ሄድን ብለው ማለት ነው። አልሙሂም አልሄዱም። ዱባይ አይደለም ያሉት። እውነቱን እነግራችኋለሁ። እኔ አልሄዱም እና ድራማ ነው እየተሰራ ያለው። ሆኖም ግን ይሄዱም አይሄዱም የሚመለከተኝ ነገር የለም። እየሰሩ ያሉት ስራ ነው፣ ይስሩ። ገባችሁ? በስራቸው እኔ
አልቃወምም። በሚሰሩ ስራ በጣም ነው ደስ የሚለኝ ማለት ነው። እና የምታናዱኝ በጎች ናቸው የምታናዱኝ እንጂ እነሱ በሚሰሩ ስራ በጣም ደስተኛ ነኝ። ምክንያቱም ለእነሱ አልፈው ራሱ ለእኛም ተርፈዋል ማለት ነው። ገባችሁ? ለትንሽ ዩቱበሮች ለትልልቆችን ቢሆን ብዙ አይዲያዎችን እየሰጡ ነው፣ እየሰሩም ነው እያሰሩም ነው ማለት ነው። እናንተ ናችሁ እየተሰራባችሁ ያለ በጎቼ ማለት አልገባችሁም እንጂ እና እውነቴን ነው የምላችሁ። እና ያንን ነው የሚያናድድ ማለት ለምንድን ነው ነቄ ማይሆኑት ባይለቁት እስከ መቼ ነው የሚሸቀልባቸው እያልኩ ማለት ነው። ገባችሁ? ያንን ነው የሚያናደኝ እንጂ ሌላ ምንም ነገር አናዱኝ አይደለም። ተግባባን? እና አሁንም ነቄ መሆን አለባችሁ። የሰርጉም የተጠራችሁ ቅዳሜ ቀን ይሁን እሁድ ቀን ይሁን እያላችሁ ቀጠሮ ስትሰጧቸው ነበረ። ሳምንት 15 ቀን አልፎታል። ሄደን ልንጋባ ነው፣ ሰርጋችን ዱባይ ነው ሲባል ቆይተዋል። ቬሎ መርጣለች፣ ሚዜ መርጣለች ከተባለ 2 ዓመት ሊሆነው ነው። እና የሰርጋችን ቀን እንደዚህ ነው፣ ላገባት ነው ምናምን ነገር ብዙ ነገሮች ከተሰሩ ቆይተዋል። እና አሁን ልንጋባ ነው ከአውሮፓ ከአሜሪካ ኑ በተባለው እኔ ምንም የሚደንቀኝ ነገር የለም። ምክንያቱም የተለመደ ነገር ስለሆነ ማለት ነው። ገባችሁ? የተለመደ ነው፣ ተለምደዋል እኮ አሁን እኔ እና አብርሽ ምናምን ንግግር እኔ ለምጄዋለሁ። ግን እናንተ ለምን እንደማትለምዱ እኔ ግራ ግብት የሚገባኝ ለምን እንደማትለምዱ ማለት ነው። እና ይሄን ያክል ሞኝ ጅል እንዳደርገው የቆጠሯችሁ እንኳን ትንሽ እንኳን አድርጉ በፈጣሪ ስም። ለማንኛውም ያው እኔ እንዲህ ስናገር በክፋት ነው የምታስቡት ማለት ነው። ቀንተሽ ነው እንዲህ ብለሽ ነው በማን በናይጄሪያ ነው መቀናው እኔ ቀንተሽባት ነው በሩትዬ እንዲህ ብለሽባት ነው ስለምትቀኝባችሁ በምናቸው ይቀናሉ? በምን ባይሆን እንደው በፍቅር ትቀኛለሽ ብትሉኝ እኔ በሷ ቀናለሁ። አዎ በቃ በመልኳ በልጅነቷ ባነጋገሯ በቃ ስርዓት ያላት ልጅ ናች እና በሷ ልቀና እችላለሁ። ምናልባት ልቅና ብል ማለት ነው። እኔ መቀና በማንም አልቀናም። ልቅና ብል እንኳን በሷ ቀናሽ ብትሉኝ ራሱ ደስ ነው የሚለኝ ማለት ነው። እቺ ናይጄሪያዊ ያምጥታችሁ በሷ ቀናሽ ምናምን ትሉኝ አላችሁ። እንዳታፍሩም እንዴ? ትንሽ ፈሩ እንጂ ናይጄሪያዊ ትሆን ሱዳን ትሆን ያልታወቀች ሴት አምጥታችሁ በፊልተር 3-4 ቪዲዮ ፊቷን እየተቀያየረ እየመጣ በዚች ሴት በምን ነው የሚቀና? ጅል ሁላ ማለት ነው። በምን ነው ይቀናል? አልሙሂም ሰላም ሁኑ። እወዳችኋለሁ፣ አከብራችኋለሁኝ። በስደት ዓለም ላይ ያላችሁ እህቶቼ ማለት ነው። አላህ በሰላም ለሀገራችሁ ያብቃችሁ። በቀጣይ ቪዲዮ ግን እንመጣለን። ያው አዳዲስ መረጃዎችን ይዘን እንመጣለን። ያው አዳዲስ መረጃዎችን እየሰበሰብኩላችሁ ነው ማለት ነው። እና አዲስ መረጃ ከኔ ጋር አያመልጥም። እውነቴን ነው የምላችሁ። እና አዳዲስ መረጃዎች ይመጡልኛል። እኔ አንድም ቀን እጅ ያለና ውሎ ያደረን ወሬ ይዤላችሁ አልመጣም። ትኩስ ወሬ ነው ይዤላችሁ የምመጣው። ቻው፣ ሰላም ሆኖ ወዳችሁ